ስለፈጠረሽ ነው ወጪ እንሄድ ሰዓቱ ረፈደ ናናናና ራዲዮውን አብራው ብዙ አልቆየም ይሄው ለወጣ ነው ጸጉሬ መሰራት መቀባባት ነው ብዙ አልቆየም ይሄው ለወጣ ነው እኔ እስከምጨርስ ጫማ ወልወልልኝ ግን ብር የለኝም ግን አንተ አለህልኝ ፍቅር ብር አልፈልግም እኔ ዛሬ ለመደሰት ፍቅር ብር አልፈልግም እኔ ዛሬ ለመደሰት አልፈልግም ብር ከስኬት አመጣለሁ ማሽኛሽ ወርቅ ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ አልፈልግም ብር ከስኬት አመጣለሁ ማሽኛሽ ወርቅ ከሆንክ እንደ ስኳር ዳዲ አጠይቂኝ ብር ላለው ስከክ እኔ እኮ የሚገርመኝ ብሩ ምን እያረግሽው ምን ማለት ነው እኔ መሰተሻለ ዘመዶችሽ ከውጭ የሚልኩታለ የት እያስገባሽው ወይ አልነገርኩም እንዴ እነሱ እኮ መላክ አቆሙ ለምን እኔ እንጃ መላክ ያጣመናም ይላሉ ምክንያታቸው አልቀ እንዴ በቀላሉ በካሽጎ ወደ ኤምፔሳ አካውንትሽ ከ10% ተጨማሪ ቦነስ ጋር መላክ ይችላሉ አንተ እንደዛ ላኩልኝ ይበላችሁ አዎ እንደዛ ይላኩልሽ እኔ ምርፍ ልበል አራውን ቶሎ ወጪ እንሂድ ወይ አጭቅጭቅ ጨርሻለሁ ሳረሰው ደግሞ አረ መብራት ክፈል ሊቆረጥ እኮ ነው ልክፈል የለም አይደለ ሁሌ ክፈል እሺ ጃውን እኔ በኤምፔሳ እስከምከፍል ድረስ አንቺ ጨርሽ አሁን ክፈል እስኔክ ለተጨማሪ መረጃ የኤምፔሳ የሶሻል ሚዲያ ገጾችን ፎሎ ማድረግ እንዳይረሱ ወዴት ነው ምንድነው አንድ ላይ ተነስቶ መሄድ አይ መኝታ ቤት የምናወራው ነገር ነበር አረ መኝታ ቤት ልታወሩ እንደው ትንሽ አታፍሩ እኔ እያለሁ መኝታ ቤት አረ እንደዛ አይደለም እንዴ ዝባይ ምን አይነት ጊዜ ላይ ደረስን ማታ አይደርስም አረ ይሄው እኔ ልውጣላችሁ ይሄው መጣልኝ ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው ምንድነው እንግሊሽ አንተ ዝም ብለህ ተርመጥመጥ እኛ ባንድ ሌሊት ተናቋቀን ቃላት መደርደር ምን ያቅታል ዋናው የእንግሊዘኛ አበሳ ያለው እኮ ቃላቶቹን ገጣጥሞ ማውራቱ ላይ ነው እሺ ታዲያ ምን ችግር አለው ካት ዶ ዊንዶ ዶ ቴብል ባስኬት ቦሪ ካት your wife your knife your life this tea coffee ለጌሾ ወቀጣ በርበሬ ነው በርበሬ ወቀጣ ማንም ሰው አይመጣ ስፖርት እንስራ ሆለዳሌማ ሆ ውጪና ገሌ ሆለዳሌማ ሆ ብትንትን ከሚል ያዳሌ ሆለዳሌማ ሆ ቱርክም አትጂ ሆለዳሌማ ሆ እንዲሁ ታምሪያለሽ ሆለዳሌማ ሆ በጣም በቂ ነው ፈጣሪ ሰጠሽ ሆለዳሌማ ሆ ሆለዳሌማ ሆ ሆለዳሌማ ሆ ሆለዳሌማ ሆ ሆለዳሌማ ሆ ሆለዳሌ ሄዱ ነገሌ ሆለዳሌ ተራ በየተራ ሆለዳሌ እያሰገሰገ ሆለዳሌ ዳሌ ልታሰራ ሆለዳሌ ደሞ እንዲወፋፍ ሆለዳሌ ጉንጯንም በመላ ሆለዳሌ መስሏት ምትወደድ ሆለዳሌ በአርቲፊሻል ገላ ሆለዳሌ አሆ አሆ ሆለዳሌ አሆ ድምጽ አለ ብለህ ዘፈን ነበር አልወጣም እንጂ ማለት ትናንትና መሰረለ እንደ ኮምፒውተርን ስጎረጎር ያገኘሁት ቆይ እንደውም ልትፈተው መሽናሹን በፈጠረሽ እንዳከፍቹ የድሮ ታሪኬ ነው በጣም ነው ማፍረብ ዝም በል ማን ዘፈን አለ መጀመሪያ መናፈቅ ነው ጎኔ አንቺን ፍለጋ ቀንም አልመሸ ወይ ሌሊቱ አልነጋ
ምኞት ዓለም ብትሆኝልኝ ተስፋ ላይሽ ፈልጌ ብርሃን ቀን ጠፋ ሐሳብ ቀርቶ ካንቺ ተራርቀን መላበይ ስሬ ስብከነከን ፍቅር ሲሆን ባይጠብቅም ምላሽ ልብሽን ስጪኝ ሐሳብ እንዳይገባሽ አይ ወይኔ ጉዴ መላው ጠፋኝ እኔ አንቺን ፈልጌ እኔ ራሴን አጣሁኝ መላው ጠፋኝ እኔ አትራቂኝ ሁኝ ከጎኔ መላው ጠፋኝ እኔ ፊት አትንሽኝ ይጎዳል ሞኙ ልቤ መላው ጠፋኝ እኔ እስኪ ንገሩኝ ለምንድነው ብር ያበደርናቸውን ሰዎች ብራችንን መልሱልን ብለን መጠየቅ የምንፈራው? እንዴት ነውንስ ተበዳሪዎቻችን ሳይቀየሙን ብራችንን ማስመለስ የምንችለው? እነሱ ሲጠይቁን ፈርተዋል እንዴ? እስኪ መፍትሄውን ኮሜንት ላይ አስቀምጡልኝና እንነጋገር። እንዳታስቀምጡለት ምን አበዳሪ ተበዳሪ ምናምን ስላለ አንተ ራሱ ከኔ ተበደርከው መሽመለስ እስኔ ዝርዝር ይቀበለኛል ለሱ በምሰጠው ዝርዝር እኮ እስከ 1 ሚሊዮን ብር ማሸነፍ ይችላል። አንተ ደግሞ ወገኛ እንዴት አፍሮ ቤቲንግ ዶት ላይ ነው እውነት ደግሞ የሚገርምሽ ካሽ አውት ካሽ ባክ ሪፈራል መልቲፕል ፈርስት ሬጅስትሬሽን የሚባሉ ቦኖች ስላሉት አፍሮ ቤቲንግ ግን የተለየ ያደርገዋል። ቆይ እንደውም አንቺ እንደኔ በየቀኑ ዝርዝር የሚጠይቅሽ ጓደኛ የለሽ ለምን የኔን ሪፈራል ኮድ በመጠቀም አፍሮ ቤቲንግ ላይ አትፈልጊ? እና ባሸነፍ ለራሴ ነው እንጂ ላንተ ልሰጥ ነው እንዴ? ይልቅስ አንድ ጥያቄ ልጠይቅ ነበር። ምን ሽንኩርት ታልቋል ዝርዝር አለ እንዴ? እንዴ በስማም ጋርተም አይኔ ነው ወይስ ህንጻው የተንቀጠቀጠ ነው? ኧረ አይኔ አይደለም የተንቀጠቀጠ ነው። በስማም ወይኔ ጉዴ ወይኔ ቆመ አሉ ከዚህ ጠቅለን እንሂድ ወይ ከቆመማ ወጤ ለስራ የሚሄድ ነው። አቤት ለስጋይ ህይወት ስትጨነቅ አረ እንደው ምን ሆነ ጋርተም ምን ሆነ መሬት እኮ እስክስታ እየመታሽ እስኪ ለዘላለማዊው ለነፍስ ትጨነቅ ከዚህ ስብኔር ልናመልጠው ነው። እንደዚህ አይነት ነገር ሲመጣ ለነፍሳችን ምን ሰርተናል ብለን ራሳችንን መጠየቅ አለብን። አዎ እሱማ ትክክል ነው። ያው ሰው ስለሆንክ ለስጋ አይደለም። ታዲያ ምን እንጠብቃለን? ከዚህ በላይ ለነፍሳችን የሚሆን ስንቅ መሰነቅ አለብን። በየጊዜው እኮ የበረከት ስራ በራችንን ያንኳኳል፣ እኛ አንሰማም እንጂ። ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትና ገዳማውያን ብዙ ችግር ውስጥ እንዳሉ፣ ድርቁ፣ ረሃቡ፣ ጎርፉ፣ ዝናቡ እየተፈራረቀባቸው ያለማቋረጥ ስለኛ ይጸልያሉ። እኛ ደግሞ እነሱን ልንደግፍ ይገባል። ይሄ ነው ለነፍስ መስራት ማለት። ገዳማውያንን መደገፍ የምትፈልጉ በኢትዮጵያ ንግድ ባንክ 1044 25 98 391 ወይም ደግሞ ካፕሽን ላይ ባለው ተጨማሪ ባንክ አካውንትና ስልክ ቁጥር መደገፍ ትችላላችሁ። አረ መሽናሾር ቁርስ ደህና አደርክ እንዴ? ጋስተም ማሽ ገቡ ማለት ምን ውጭ አንድ ያደሩት ያላወቁ መስሎት ነው። ማንን ነው የምታናገረው? እኔን ነው? አዎ እርሶን ብለው በስተርጅና ውጭ ማደር ጀመሩ። አረ እኔ ማህሌተ ጽጌ ለመቆም ቤተክርስቲያን ያደሩ። ወይ ይቅርታ። እና እንዴት ነበር? ቆንጆ ነበር፣ ደስ ይል ነበር። ለመሆኑ ስለ ጽጌ ጾም ታውቃለህ? አረ እኔ እንጃ አላውቅም። ቆይ ቁርስ ይዤ ና የምን ቁርስ ነው? ና ስማኝ። እሺ ንገሩኝ። ይኸውልህ በዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ ስልጣኔን ይቀማኛል በሚል ቅናት እርሱን ለማስገደል አሰበ። ምንጊዜም ጌታችን በተአምራት መዳን ሲቻለው የትዕግስት የትህትና አምላክ ነውና በለበሰው ስጋ እናቱ ቅድስት ድንግል ማርያም በጀርባው አዝላ በመልአኩ ተራዳይነት ከገሊላ ወደ ግብጽ ተሰደደች። ሄሮድስም ጌታችንን ያገኘው መስሎት በቤተልሔምና በአውራጃዋ የሚገኙ 2 ዓመትና ከዚያ በታች የሆኑ 144,000 ሕፃናትን በግፍ አስፈጅቷል። ጌታችን በግብጽ ምድር በስደት ሳለ ብዙ ድንቅ ተአምራትን አድርጓል። ከነዚህ መካከልም ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱና ይህንን ውሃ ክፉዎች እንዳይጠጡት መራራ ማድረጉ፣ ለችግረኞችና ለበሽተኞች ግን ጣፋጭ መጠጥና ፈዋሽ ጠበል መሆኑ ተጽፎ ይገኛል። እኛም ሕይወታችን መራራው ጣፋጭ መንገዳችንም የቀና ይሆን ዘንድ እግዚአብሔር የሚወደውን ልናደርግ ግድ ይለናል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ ገዳማውያን በተለያዩ የተፈጥሮና ሰው ሰራሽ ችግሮች እየተፈተኑ ይገኛሉ። እኛም ደግሞ የበኩላችንን ልንደግፋቸው ይገባል። ለመደገፍ የምትፈልጉ በኢትዮጵያ ንግድ ባንክ 1044 25 98 391 ወይም ደግሞ ካፕሽን ላይ ባለው ተጨማሪ ባንክ አካውንትና ስልክ ቁጥር መደገፍ ትችላላችሁ።
ቆይ ምንድነው ችግርሽ? አንተ ራሱ ምንድነው ችግር? አትንኪብኝ፣ በቃ አትንኪ። ካልሲና መንገድ ላይ ለመቻቸው ካልሲ ደግሞ ታካብዳለህ እንዴ? ገና አረጋለሁ ገና ይወጣው ነው። ገዛው ለስራ ነው። አንቺ ወጪ ለስራ ካልሲ ምን እንደምትሻያለሁ እንዴ? አዲስ በገዛው ቁጥር ማድረግ 10 ብር አይደል እንዴ በገዛው ደግሞ እንደወደ ካልሲ ይሆና ይሁን ለምን 5 ብር ይሆንበት? እስኪ ምን ታመጣለህ? ምን ታመጣለህ? አረጋለሁ አሁንስ ገዳም ብገባ ነው ቢሻል። ምን አልክ አንተ? ምንድነው እርሶ ደግሞ የምንኩስና ህይወት በተበሳጨህና በተናደድክ ቁጥር ዘለህ የምትገባበት ተራ ህይወት መሰለ? ይኸውልህ ምንኩስና ዓለሙንና አምሮቱን የናቀ ስለ ጽድቅ ብሎ ራሱን ያደህየ እኔ የዓለም ሙት ነኝ፣ ዓለምን በእኔ ዘንድ ሙት ናት፣ የዓለም የሆነው ሹመቱ ሽልማቱ ሀብቱ ንብረቱ አያስፈልገኝም፣ በጾም በጸሎት በትሩፋት ተወስኜ እኖራለሁ ብሎ የወሰነ ራሱን የለየ ስለ ጽድቅ ብሎ ራሱን ያስራበ ያስጠማ መሆኑን መገንዘብ አለብን። መነኮሳት በምድር ያሉ መላእክት በሰማይ ያሉ ሰዎች ናቸው እንዲል ቃሉ ክርስቶስን የተከተሉ ሐዋርያትን የመሰሉ ናቸው። ምንኩስና ትልቁንና ከምድር ዓለም ለይቶ ከሰማይ ዓለም የሚቀላቀል ከሰው ተራቁቶ ከመላእክት ጋር የሚያዛምድ ስጋዊ ደማዊ ከሆነው ምድር አስተሳሰብና አኗኗር ለይቶ ከማህበረ መላእክት የሚደምር ፍጹም ሆኖ ፍጹም የሚያደርግ አምላካዊ ሕግ መሆኑንም ማወቅ አለብን። ለዚህም ነው በሙታን ሳማር ቅዱስ ሚካኤል ገዳም ያሉ ገዳሚያንና መነኮሳትን እንደግፍም ነው። በብዙ ችግር ውስጥ ሆኖ ነው ስለኛ ኃጢአትና ስለ ሀገራችን ሰላም የሚጸልይ። ከዚህ በኋላ ግን ሁለተኛ እንዳልሰማ በተበሳጨህና በተናደድክ ቁጥር ዘለህ የምትገባበት ህይወት አይደለም ምንኩስና። መመረጥ ያስፈልጋል። መነኮሳቱንና ገዳሚያንን መደገፍ የምትፈልጉ በኢትዮጵያ ንግድ ባንክ 1044 25 98 391 ወይም ደግሞ ካፕሽን ላይ ባለው ተጨማሪ የባንክ አካውንትና ስልክ ቁጥር መደገፍ ትችላላችሁ። አያወጋለ አቤት ወዴ አለ ምን ነው ድምጽ ጠፋሰ? አለው እኮ እዚሁ ነኝ። አንቺን እያየሁ ነው። እኔኑ? አዎ አንቺ። ምን ነው አሳዝኛህ ነው? No relationship. Never. Yeah. Zero. አላምንም። Why? ከምርሽ ነው? I swear. Zero. Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች። No. እንዴት ናችሁ? ዛሬ አብረን እንመለከት። ፓይለት በጣም ነበረ መሆን የምፈልገው የልጅነት ምኞቴ ነበረ። ግን ህይወት እንዳሰባቸው አትሆንም። በአንዳንድ ነገሮች ምክንያት አልሆንኩም። ግን ኢትዮጵያ ኤርላይንስን በጣም ስለምወደውና በጣም ስለምኮራበት እና የአቪዬሽን ኢንዱስትሪ ውስጥ መስራት ስለምፈልግ የተወሰነች ትምህርት ተምሬ ዛሬ ግራጁዌሽን ነውና በጣም ከምወደው በጣም ከምኮራበትና ብዙ ነገሮች ካስተማሩኝ ትምህርት ቤት ዛሬ እመረቃለሁ። ይመቻችሁ። እዚህ ጋር የፓይለት ተመራቂዎቹን ሳይ በጣም ነበር የተሰማኝ፣ በጣም ነበር የከፋኝ መሆን እየቻልኩ ባለመሆኔ። ግን ደግሞ በቅርቡ እንደማሳካው አልጠራጠርም። Yeah.